ሰላም እንዴት በዛሬ ቪዲዮአችን ደግሞ ግሎ ላይቭ ላይ እንዴት አድርጋችሁ በደንብ አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮ ሙሉ አሰራሩን ይዤላችሁ መጥቻለሁ ማለት ነው። ከታስክ አሰራር ጀምሮ እንዴት አድርጋችሁ ዊዝድሮ እንደምታደርጉ ኮይኖችን እንዴት አድርጋችሁ መሰብሰብ እንደምትችሉ ነው ማሳያችሁ በዛሬ ቪዲዮ ማለት ነው። እስከመጨረሻው ካያችሁት ምንም አይነት ግር የሚላችሁ ነገር ስለማይኖር እስከመጨረሻው መከታተላችሁ እንዳረሱ ላይክ በማድረግ ቪዲዮ እንጀምራለን። እሺ አፑን ከመጀመራችሁ በፊት እንግዲህ ሳይን አፕ እንድታደርጉ ይጠይቃችኋል። ሳይን አፕ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ከገባችሁ በኋላ ቀጥታ ቬሪፋይ ማድረግ አለባችሁ። እዚህ ጋር ተመጡና ለእናንተ ምንድነው ፓርቲ መግቢያ አለሽ ማለት ነው። እዚህ ጋር ፓርቲ መግቢያውን ትነኩና አንድ ጊዜ ቬሪፋይ ታደርጋላችሁ። ከዛ ፓስወርድ ትሰጡና ፓርቲ መቀመጥ ትችላላችሁ ማለት ነው። ከዛ ፓርቲ 2 ሰዓት ነው የምትቀመጡት። ሩሉን እያንዳንዱን አሳያችኋለሁ ማለት ነው። እዚህ ጋር ሪዋርድ የምትነገራለች ወደ ውስጥ እንገባለን። እሺ ሪዋርድ ከገባችሁ በኋላ ይኸውላችሁ እዚህ ጋር ቤዚክ ሳላሪ የሚል አለ ማለት ነው። እዚህ ጋር 60 ሚኒት ነው፣ ሁለት ጊዜ ነው መታችሁ የምትወስዱት ማለት ነው። 60 ሚኒት 2 ሰዓት በመቀመጥ ትመጡና እዚህ ጋር ኮምፕሊት የሚለው ክሌም ይላችኋል። ክሌም ብላችሁ በ2 ሰዓት ውስጥ ብቻ 50 ሺህ 100 ሺህ መስራት ትችላላችሁ ማለት ነው። 100 ሺህ ማለት እዚህ ፕላትፎርም ላይ $1 ማለት ነው። ሌላ ደግሞ መስራት የምትችሉበት መንገድ ምንድነው? ፎሎ በመደራረግ ነው የምትሰሩት ማለት ነው። እዚህ ጋር አሁን ለምሳሌ 10 ሰው ፎሎ ከተደራረጋችሁ ትመጡና እዚህ ጋር ክሌም ብላችሁ አንድ ጊዜ 2000 ኮይን ትወስዳላችሁ ማለት ነው። ዝቅ ታረጉታላችሁ። ከዛ በጣም ብዙ ሪዋርዶች አሉ የሚሰጥበት ማለት ነው። 50 ፎሎ ደግሞ ስታረጉ ሰዎችን ይሰጣችኋል 2000 አሁን 28 ነው ያረኩትኝ። እዚህ ጋር 100 ሲሞላም 2000 ይጨምርላችኋል። እዚህ ጋር ክሌም ብላችሁ ተወስዳላችሁ በቀላሉ ማለት ነው። ታስኩ እንግዲህ ይሄን ይመስላል። በቀን $1 ፓርቲ 2 ሰዓት በመቀመጥ መስራት ትችላላችሁ። ወደ ሌላው ደግሞ እንሄዳለን። በቀጣይ ደግሞ ኢንቫይት የሚል ነገር አለ ማለት ነው። ሌላ ሪዋርድ የምትሰበስቡበት መንገድ ኢንቫይት ነው። አንድ ጊዜ ኢንቫይት የምትለዋን ነክታችሁ ወደ ውስጥ ትገባላችሁ። እዚህ ጋር ኮሌክት 400 ኮይን የሚል አለ ማለት ነው። እሱን ትነኩና 400 ኮይናችሁን ትወስዳላችሁ። እዚህ ጋር ደግሞ ዋተር 2 ታይምስ የሚል ነገር አለ። እሱንም ነክታችሁ ኤክስፒ ሌቭላችሁን የሚያሳድግበትን መንገድ ትወስዳላችሁ ማለት ነው። አሁን እዚህ ጋር የዘንቢል ምልክት የምትመስለዋን እሷን አንድ ጊዜ ስንነካት ሃርቨስት ሰክሰስ ይልና 400 ኮይን ይሰጣችኋል ማለት ነው። ቀጣይ ደግሞ 2 ታይምስ የሚለውን እዚህ ጋር ስነኩት 40 ኤክስፒ ይሰጣችኋል ማለት ነው። እዚህ ጋር 5500 ምናምን ከዚህኛው ከዘንቢሉ ብቻ ማውጣት ይችላልው ማለት ነው። ሌላ ደግሞ የምትሰበስቡበት መንገድ ምንድነው? እዚህ ጋር ሊደር ቦርድ አለ፣ ታስክ እና ፍሬንድ የሚል ነገር አለ ማለት ነው። እናንተ ፍሬንድ ላይ ተገባላችሁ። ፍሬንድ የሚለውን አንድ ጊዜ እንነካዋለን። ከኛ ጋር ፎሎ የተደራረጉት በሙሉ እዚህ ጋር ይመጣሉ ማለት ነው። ስለዚህ እዚህ ጋር ስቲል የምትል ነገር አለች ማለት ነው። የሚታያችሁ ከሆነ ስቲል እና ዋተር የሚል ነገር አለ ማለት ነው። እዚህ ጋር ዋተር ያለው ስለወሰድኩት ነው። ከዛ ምንድነው የምታደርጉት? እዚህ ጋር ስቲል የሚለውን ስቲል የበሩትን ዋተር የሚለውን ተነካላችሁ። አሁን ይሄ ዋተር የሚለው ተወስዷል ማለት ነው። ስለዚህ ስቲል የሚለውን ነካዋለሁ። 88 ኮይን ሰጥቶኛል ማለት ነው። አሁን ይሄ ስቶለን ይላል። አሁን ድጋሚ ወርደቱና የበሩትን ሙሉ ተነካላችሁ። የሚሰጣችሁ ኮይን የተለያየ ነው። አንዱ ጋር 8 ይሰጣችኋል። እዚህ ጋር 104 ሰጠኝ። የተለያየ ነው የሚሰጣችሁ። እዚህ ጋር በምትመለከቱት መልኩ ሙሉ ወስጃለሁ ማለት ነው። የቀረኝ ምንም አይነት ነገር የለም። ስለዚህ ከዚህ ደግሞ ተመልሰን እንወጣለን። እዚህ ጋር አሁን ጨርሰናል ያለን ነገር ማለት ነው። እንመለሳለን ወደ ውጪ። ቀጣይ ደግሞ እንዴት ነው ኤጀንትና ሆስት መመዝገብ የምንችለው የሚለውን ነገር ነው። እናንተ አፕሊኬሽኑን ስታወርዱ በሆስት ሊንክ ከሆነ ሆስት ተመዝግበዋል ማለት ነው። በኤጀንት ሊንክ ከሆነ ደግሞ ቀጥታ ኤጀንት ትሆናላችሁ። እዚህ ጋር ማይ ጊልድ የሚል ነገር አለ። እሱ ጋር መጣችሁ አንድ ጊዜ ትነኩታላችሁ ማለት ነው። በመትነኩበት ሰዓት ማይ አንከርና ማይ ኤጀንት የሚል ነገር አለ። እዚህ ጋር ማይ አንከር ማለት ምንድነው? ሆስት ማለት ነው። ኤጀንት ደግሞ ቀጥታ ሰዎችን ኤጀንት የምታደርጉበት ነው ማለት ነው። አሁን ኤጀንት ከሆናችሁ ብቻ ነው ይሄኛው ይመጣላችሁ። ሆስት ከሆናችሁ የኔ ፕሮፋይል ነው ይመጣላችሁ ማለት ነው። እዚህ ጋር የምትመለከቱት ይሄኛው ብቻ ነው ይመጣላችሁ። ስለዚህ አንድ ጊዜ ትመጡና እዚህ ጋር ማይ አንከር የሚለውን ትነኩና እዛ እዚህ ጋር ሲመጣላችሁ የሰዎችን አይዲ እዚህ ጋር ጽፋችሁ ኢንቫይት ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር የሼር ምልክት አለ ማለት ነው። እሱን አንድ ጊዜ ትነኩና ኮፒ አድርጋችሁ ለሰዎቹ አፑን መላክ ትችላላችሁ። በእናንተ ሊንክ ሲያወርዱ ሆስት ነው ገባሉ ማለት ነው። የሆስት ሊንክ ስለሆነ ኤጀንት ደግሞ እንዲሆኑ ከፈለጋችሁ ማይ ኤጀንት የሚል አለ። ኢንቫይት የምትለዋን አንዴ ትነኩና በቅድሙ መሰረት እዚህ ጋር ሼር ምልክት አለ። ኮፒ አድርጋችሁ ልካችሁ ሲያወርዱ ቀጥታ ኤጀንት መሆን ይችላሉ። አፑን አውርደው ደግሞ ከፕሌይ ስቶር ከመጡ አይዲያቸውን እዚህ ጋር ትመጡና ሰርች አድርጋችሁ በቀላሉ ኢንቫይት አድርጋችሁላቸው እነሱ አግሪ ብለው ከተቀበሉ ኤጀንት ይሆናሉ ማለት ነው። ይሄኛውን አሳይቻችኋለሁ ማለት ነው። እሺ አሁን ደግሞ ስፒን አለ ማለት ነው። በስፒን ደግሞ እንዴት ነው መስራት የምንችለው? ሰዎችን ኢንቫይት እያደረጋችሁ በስፒኖች ብቻ ከ10 እስከ $200 መስራት ይቻላል እዚህ ፕላትፎርም ላይ። እዚህ ጋራ ሆም ጋር ትመጣላችሁ ማለት ነው። ሆም ላይ አንድ ጊዜ እንመጣለን። ከዛ በኋላ ዝቅ እናርገውና ከላይ እዚህ ጋራ የሚሽከረከሩ ነገሮች አሉ ማለት ነው። እሱን ነካና ወደ ውስጥ እንገባለን። ኢንቫይት ቢን አፕ ቱ $200 የሚለው ሲመጣ ማለት ነው። እሱን ስትነኩት ይከፍትላችኋል። እሺ እዚህ ጋር እንደምትመለከቱት ስፒኑ መጥቷል ማለት ነው። እዚህ ጋር ከ0.1 እስከ $9.9 ይደርሳችኋል። እዚህኛው ላይ ከሆነ $100 ማውጣት ይቻላል። 1000 ኮይን የሚደርሳችሁ ይችላል። እዚህ ጋር ደግሞ የፕሮፋይል ጌጦች አሉ ማለት ነው ለአንዳንድ ቀን የሚቆዩ እንዲሁም ብሌሲንግ የሚል ደግሞ ይደርሳችኋል። እንደ ጊፍት ነገር ናቸው ማለት ነው ከታች ያሉት። ስለዚህ አሁን እንዴት ነው ካሽ አውት የምናደርገው? ከዚህ ካላችሁ መጀመሪያ $10 ነው የምታወጡት። 10 ካወጣችሁ በኋላ ወደ 20 ካወጣችሁ በኋላ ወደ 50ውን ጨርሳችሁ 100 እስከ 200 ማውጣት ይቻላል ማለት ነው በስፒኑ። አሁን እዚህ ጋር ዝቅ ስናደርገው እዚህ ጋር ድሮዋን አለ ማለት ነው።
አንድ ጊዜ ማሽከርከር እችላለሁ ማለት ነው። የኔ ባላንስ ደግሞ እዚህ ጋር 4.2 ዶላር አለኝ ማለት ነው። 10 ዶላር ሲሞላ ነው ከዚህኛው ዊዝድሮ ማድረግ የምትችሉት ማለት ነው። አሁን አንድ ጊዜ ስፒን አድርጌ አስመለክታችኋለሁ ማለት ነው። እዚህ ጋራ ድሮ የምትል ነገር አለች መታችሁ እሷን መንካት ነው። እሺ እንደምትመለከቱት እዚህ ጋራ ክሌም ይለኛል 1000 ኮይን ደርሶኛል ማለት ነው። ዩኤስዲቲ አልደረሰኝም ክሌም እለዋለሁ። 1000 ኮይኑ ወደ ባላንስ ሄድና ይቀመጥልኛል 1000 ኮይን ብሎ ማለት ነው። እንደዚህ ስፒን እያደረጋችሁ የተለያዩ ሪዋርዶችን ከነዚህኞቹ ማግኘት ትችላላችሁ ማለት ነው። እሺ ታስክ የምታገኙባቸው መንገዶች ደግሞ ምንድናቸው? በቀን ውስጥ በአንድ ቀን ውስጥ ማለት ነው በ24 ሰዓት ውስጥ ልክ አንድ ሰዓት ሲል ነው 24 ሰዓት የሚያበቃው እዚህ ፕላትፎርም ላይ ልክ በዛ ሰዓት ውስጥ 3 ሰዎችን ኢንቫይት ካረጋችሁ 3 ጊዜ ስፒን እንድታረጉ 3 ትኬቶችን ይሰጣችኋል ማለት ነው። እዚህ ጋር ደግሞ 10 ኒው ዩዘር ይላል ማለት ነው። በአንድ ቀን ውስጥ 10 ሰዎችን ኢንቫይት ካረጋችሁ 3 ትኬቶችን ይሰጣችኋል ማለት ነው። እዚህ ጋር ደግሞ 20 አለ እያለ 30 ምናምን እያለ ትኬት 3 መታችሁ መሰብሰብ ትችላላችሁ ማለት ነው። ክሌም ይላችኋል ጎ ሚለው ማለት ነው። አሁን ነገር ግን ይሄ ኤክስፓየርድ ያደርጋል። አሁን ለምሳሌ አንድ ሰው ነው ጋብዣለሁ እዚህ ጋር እንደምትመለከቱት 3 ሰው ካልሞላ ልክ 1 ሰዓት ሲል ከምሽቱ 1 ሰዓት 0 ይላል ማለት ነው። በቀን ውስጥ 3 ሰው ግዴታ ስለሆነ ቀጣይ ቀን አይቆጥርላችሁም ኤክስፓየርድ ያደርጋል ማለት ነው። እሺ አሁን ደግሞ ዊዝድሮ ሜትዱን የማስመለክታችሁ ይሆናል ማለት ነው። እዚህ ጋራ ዋሌት የምትል ነገር አለች። ተመጡና አንድ ጊዜ ዋሌት የሚለውን ትነካላችሁ። ኮይን ያላችሁን እዚህ ጋራ ያስቀምጣልኝ 11036 ኮይን አካባቢ አለኝ ማለት ነው። እዚህ ጋር የሰራችሁትን በምን እንደሆነ ይሰጣችኋል ማለት ነው። እዚህ ጋር ሩም ስትቀመጡም የሚሰጣችሁ 400 ኮይኖች አሉ ማለት ነው። እዚህ ጋራ ማለት ነው ላኪ ቦክስ እንደሚባሉት ነገሮች እየመጣችሁ በመውሰድ 400 5 ጊዜ መውሰድ ትችላላችሁ። ፓርቲ ላይ ነው የምታገኙት ማለት ነው። ይሄን በኔክስት አሳያችኋለሁ ማለት ነው እያንዳንዱን። አሁን እዚህ ጋር ኮይን ላይ ነው እናንተ ፖይንት ታደርጉታላችሁ። ፖይንት ስለሆነ ዊዝድሮ ማድረግ የሚቻለው ፖይንት ላይ እናደርጋለን። አሁን እዚህ ጋር ወደ 300,000 ፖይንት አለኝ ማለት ነው። ኤክስቼንጅ ሚል አለ ወደ ኮይን ለመቀየር ነው። እኛ ዊዝድሮ ስለሆነ ዊዝድሮ የምትለዋን እንመጣና እንነካታለን። እሱን ከነካችሁ በኋላ ምን ያመጣላችኋል? ባላንሳችሁ ስንት እንደሆነ ይኸውላችሁ። በዶላር 3 ዶላር ነው ማለት ነው። 1 ሚሊዮን 10 ዶላር ሞላችሁ ማለት እዚህ ጋር መጣችሁ ይሄኛውን በመንካት ማውጣት ይቻላል። 20 ዶላርም አለ 30ም እስከ 200 ዶላር ድረስ ማውጣት ይቻላል ማለት ነው። ምንድነው የምታደርጉት? ቀጥሎ እዚህ ጋር ትመጣላችሁ። አንድ ጊዜ እዚህ ጋር ፕሊዝ ሰሌክት የሚላል ማለት ነው። ዊዝድሮ ሜትድ መምረጥ ስላለባችሁ እሱን አንድ ጊዜ ተነካላችሁ። የኢትዮጵያ ፔመንት ሜትድ እንግዲህ እንደምትመለከቱት ገብቷል ማለት ነው። ዛሬ ነው የገባው አልነበረም እስካሁን። በዶላር ለማውጣት ዩናይትድ ስቴትስ አለ፣ የፊሊፒን የሚያንማር እና የናይጄሪያ ለኛ አያገለግልም ማለት ነው። በፈለጋችሁት ባንክ ደግሞ ለማውጣት ኢትዮጵያ ገብታልናለች ማለት ነው። አሁን በዩኤስዲቲ ላሳያችሁ። ዩናይትድ ስቴትስን ትመርጣላችሁ። ይኸውላችሁ ዩኤስዲቲ አርሲያን ትመርጡና እዚህ ጋራ ያያይዝላችኋል ማለት ነው። አንድ ጊዜ ኮንፊርም ብላችሁ በባይናንስ በባይቢት በፈለጋችሁት ኤክስቼንጅ ማውጣት ትችላላችሁ። በኢትዮጵያ ለማውጣት ደግሞ እዛው ላይ ተነኳትና ኢትዮጵያን ድጋሜ እንነካታለን ማለት ነው። እሱን ስትነኩት ምን ባንክ ያመጣላችኋል? ኤምፔሳ አለ፣ አቢሲኒያ ባንክ፣ አዋሽ አለ፣ ቴሌብር እንዲሁም የኢትዮጵያ ንግድ ባንክ አለ። በፈለጋችሁት ማውጣት ይቻላል። አሁን እኔ ቴሌብር ነክቼ ላሳያችሁ። ቴሌብርን ስትነካው እዚህ ጋር አያይዞልኛል ማለት ነው። ከዛ ኮንፊርም ትሉታላችሁ አንድ ጊዜ። እሱን ኮንፊርም ስትሉት እዚህ ጋር አካውንት ነምበርና ኔም ይጠይቃል። የቴሌብር ስልክ ቁጥራችሁን እዚህ ጋር ትጽፋላችሁ። ስማችሁን ጽፋችሁ በቀላሉ ኮንፊርም ብላችሁ ዊዝድሮ ማድረግ ትችላላችሁ። ኔክስት ቪዲዮ ዊዝድሮ ሜትድ እንዴት እንደምታወጡ ሙሉ ሂደቱን አሳያችኋለሁ ዊዝድሮ እያደረኩኝ ማለት ነው። የዛሬ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቻው።